እግዚአብሔር ተናገረኝ የሚሉ ሰዎች እኔ አግኝቻለሁ። ለምን ጌታ ተናገረኝ? የትኛው ጌታ? ጌታ ነው ያለኝ ጌታ አይደለም እመነኝ። ጌታ አይልም። ይሄ በቃ መጀመሪያ በደንብ ሴት አፕ ሰርተው ይሰሩልሃል። የሚመስል ነገር ያደራረጉልህና ኑሮውን ልጆችህን ህይወትህን ደምህን ነው የሚጠቡት። ሐሰተኛ ነቢያት ማለት ሐሰተኛ ነኝ ብሎ አይመጣም፣ አስመስሎ ነው የሚመጣው። ሐሰተኛ ነቢያቶች ቤታችሁ ውስጥ ያስገባችሁ ሰዎች ኑሮአችሁን የሚበጠብጡባችሁ፣ ያለ እነሱም አትንቀሳቀሱ። እናንተ ደግሞ የለመዳችሁ ከጥንቆላው አይለይ ውጤቱ እሱ። ዛሬ ትዳር እየፈረሰ ነው። ጌታ ውጪ ብሎሻል ተብለው የወጡ ሰዎች አሉ። ነፍሰ ገዳይ ናት ተብለው የ20 ዓመት ቤቶች 20 ምናምን ዓመት 25 ዓመት የኖሩ ቤቶችን ገዳይሽ ነው ገዳይ ናት ፖይዝን አርጋባለች ልትገልህ ነው ተብለው የወጡ ሰዎች አሉ። የለ ነገር ማውራ እንዳይመስላችሁ። ራሳችሁን ጠብቁ። የማይለወጠው ለዋጭ ከጥንቆላና ከሐሰተኛ ነቢያቶች ራሳችሁን ጠብቁ ይላችሁ። የምትርመጠመጡ ስርቻ ለስርቻ መንደር ለመንደር እየዞራችሁ ትንቢት ሰምታችሁ መታችሁ ቤታችሁ የምትረብሹ፣ ኑሯችሁን የምታናጉ፣ ትዳራችሁን የምትበጠብጡ፣ አንቺ ቅዱስ ነሽ እሱ ርኩስ ነው አብረሽ እንዳተኝ እየተባልሽ ሄደሽ ቤት ውስጥ አመጽ የምታስነሽ፣ አንተ ቅዱስ ነህ ከዚህ ሴትዮ ጋር አትሁን፣ አንተ እኮ እግዚአብሔር ባርኮሃል፣ እግዚአብሔር ሊያድስህና ሊክስህ ፈልጓል፣ ከዚህች አሮጊት ጋር ምን ትሰራለህ? ይኸው አዲስ ወጣት ጌታ ሰጥቷል ተብሎ አብረዋቸው ከሀገር ቤት የመጡትን አብረዋቸው ለፍተው ያደጉትን ሚስቶቻቸውን ሶስትዮሽ የሰሩ ሚስቶቻቸውን ጥለው አዳዲስ ሊቀይሩ የተነሱ እኮ ሰዎች አሉ። በትንቢት ይሄንን ትንቢት የሚናገሩ ሰዎች አሉ። ኮትና ሱሪ ለባሾች። የሌለ ነገር አይደለም ማወራው። ራሳችሁን ጠብቁ።